ዛሬ በእርግዝናችን ሰዓት ማድረግ ስላለብን ትክክለኛ አመጋገብ ስርዓት ነው የምነግራችሁ። እስከመጨረሻው አብራችሁን ከቆያችሁ 4 ጥያቄዎች መልስ ታገኛላችሁ። የመጀመሪያው በእርግዝና ጊዜ ያለ አመጋገብ ከኖርማል አመጋገብ ወይም ከማርገዛችን በፊት ካለው በምን ይለያል የሚለውን መልስ ታገኛላችሁ። ሁለተኛው ደግሞ በእርግዝና ጊዜ ምን አይነት ምግብ ነው መመገብ ያለብን እና በምን ያህል መጠን መውሰድ ያለብን የሚለውን እነግራችኋለሁ። በሶስተኛ ደረጃ ደግሞ ምን አይነት ምግቦችን ነው በእርግዝና ጊዜ ማስወገድ ያለብን ወይም ደግሞ መውሰድ የሌለብን የሚለውን እነግራችኋለሁ። በመጨረሻ ደግሞ በክፍል 4 የተወሰኑ ማስታወሻዎችን እነግራችኋለሁ። ስለዚህ እስከመጨረሻው አብራችሁን ከቆያችሁ እነዚህን እና ሌሎች ጥያቄዎች መልስ በትክክል ታገኛላችሁ። ስለዚህ በቆይታችሁ እንደምታተርፉ እርግጠኛ ነኝ። ወደ መጀመሪያው ክፍል ስናልፍ በእርግዝና ጊዜ ያለ አመጋገብ ከኖርማል አመጋገብ በምን ይለያል የሚለውን ስናይ በመጠኑ መጨመር አለበት። በኖርማል ጊዜ አሁን 3 ጊዜ ወይ 2 ጊዜ ልንበላ እንችላለን። አሁን ግን 4 ወይ 5 ወይም 6 ጊዜ መብላት ያስፈልጋል። ምክንያቱም ተጨማሪ ሰው ሆዳችን ውስጥ ስላለ ለህፃኑ እድገትና አፈጣጠር ምግብ ስለሚያስፈልግ እሱን ተጨማሪ ምግቦች መውሰድ ያስፈልጋል። ስለዚህ አብዛኛው ንጥረ ነገሮች በእርግዝና ጊዜ ፍላጎታችን ይጨምራል። ስለዚህ ተጨማሪ ምግቦችን መውሰድ ያስፈልጋል ማለት ነው። በክፍል 2 የምናገኘው ደግሞ ምን አይነት ንጥረ ነገሮችን ወይም ደግሞ ምግብ መውሰድ አለብን የሚለውን ነው የምናየው። የመጀመሪያው የምናየው በፎሊክ አሲድ የበለጸጉ ምግቦችን መውሰድ አለብን። ፎሊክ አሲድ ለህፃኑ አፈጣጠርና የጭንቅላት እድገት በጣም ወሳኝ ንጥረ ነገር ነው። ስለዚህ ፎሊክ አሲድ በደንብ ያላቸው ምግቦች ለምሳሌ እንደ ጥራጥሬዎችን፣ ባቄላ፣ ሽምብራ ወይም ደግሞ አረንጓዴ አትክልቶችን ልንወስድ ይገባል ማለት ነው። ሌላው ግን ይሄ ግን በቂ አይሆንም። ስለዚህ በክኒኒ መልክ 600 ማይክሮግራም በየቀኑ ሐኪማችን ያዝልናል፣ እሱን እንወስዳለን ማለት ነው። በሁለተኛ ደረጃ የምናገኘው ንጥረ ነገር ደግሞ አይረን የሚባል ነው። አይረን በእርግዝና ጊዜ በኖርማል ጊዜም ለደም ሴሎች መመረት በጣም አስፈላጊ ነገር ነው። በእርግዝና ጊዜ ደግሞ ህፃኑ ተጨማሪ ደም ስለሚፈልግ ተጨማሪ ደም ሴሎች መመረት ያስፈልጋቸዋል። ስለዚህ ለእሱን ለማምረት ተጨማሪ በአይረን የበለጸጉ ምግቦች መውሰድ ያስፈልጋል ማለት ነው። ከነዚህ ውስጥም ስጋ፣ ስፒናች እና ደግሞ ባቄላ የመሳሰሉ አትክልቶች አይረን በደንብ ውስጣቸው ስላለ እነዚህ እንድንወስድ ይመከራል ማለት ነው። በሶስተኛ ደረጃ የምናገኘው ደግሞ ካልሽየም የሚባል ንጥረ ነገር በደንብ በውስጣቸው ያሉ ምግቦችን፣ ይሄ ደግሞ ካልሽየም ለህፃኑ አጥንትና ጥርስ አፈጣጠር በጣም አስፈላጊ የሆነ ንጥረ ነገር ነው እና ከዚህ በተጨማሪ ደግሞ እናቲቱ ከዚህ ቀደም ከነበራት በእርግዝና ጊዜ ግፊት ከነበራት ወደፊት ለመከላከል ሊጠቅም ይችላል። ስለዚህ በዚህ ካልሽየም በደንብ ያላቸው ምግቦች መውሰድ ያስፈልገናል። ለምሳሌ አረንጓዴ የሆኑ አትክልቶችን፣ ወተት፣ እንደዚህ ያሉ ምግቦች ካልሽየም በደንብ ስላላቸው እንድንወስዳቸው ይመከራል። በቀጣይ የምናገኘው ደግሞ አዮዲን የሚባል ንጥረ ነገርን በደንብ በውስጣቸው ያሉ ምግቦችን እንድንወስድ ያስፈልጋል ማለት ነው። አዮዲን ለህፃኑ የጭንቅላት እድገት በጣም ወሳኝ ንጥረ ነገር ነው። ስለዚህ አዮዳይዝድ የሆነ ሳልት አብዛኛው ሳልት አለው። ከዚህ በተጨማሪ ደግሞ አሳዎችን ካገኘን ወተትና እንቁላል እንድንወስድ ይመከራል ማለት ነው። በቀጣይ ደግሞ የምናገኘው ዚንክ የሚባል ንጥረ ነገር በውስጣቸው በደንብ ያላቸው ምግቦች መውሰድ ያለብን። ዚንክ ደግሞ ለህፃኑ የጭንቅላት አፈጣጠርና እድገት በጣም ወሳኝ ንጥረ ነገር ነው። ስለዚህ እነዚህ ዚንክን በደንብ በውስጣቸው የያዙ ምግቦችን መውሰድ ያስፈልጋል። ከነዚህ ምግቦች መካከል ስጋ፣ ፊሽ ወይም ደግሞ ጥራጥሬዎች በተለይ ባቄላ በደንብ በውስጣቸው ስላለ እነዚህን ብንወስድ ይመከራል ማለት ነው። በቀጣይ የምናገኘው ደግሞ ጉልበት ሰጪ ምግቦችን ነው። በኖርማል ጊዜ ካለው በእርግዝና ጊዜ የሚያስፈልገንን የካርቦሃይድሬት መጠን ወይም ደግሞ ጉልበት ሰጪ ምግብ በጣም ይጨምራል። 175 ግራም በቀን ተጨማሪ ያስፈልገናል። ስለዚህ አንድ መቅሰስ ለምሳሌ 4 ጊዜ የምንበላ ከሆነ አሁን አንድ ጊዜ ብንጨምር በቂ ይሆናል ማለት ነው። በቀጣይ የምናገኘው ደግሞ በፕሮቲን የበለጸጉ ምግቦች መውሰድ ነው። አብዛኛው የህፃኑ የሰውነት ክፍል ለመስራት ፕሮቲን ያስፈልጋል። ስለዚህ በደንብ ፕሮቲን እናቲቱ መውሰድ ያስፈልጋል ማለት ነው ኖርማሊ ከምትወስደው። ስለዚህ ቢያንስ 70 ግራም በቀን ብትወስድ ይመከራል ማለት ነው። እነዚህም ደግሞ በፕሮቲን የበለጸጉ ምግቦች ለምሳሌ ስጋ ሊሆን ይችላል፣ እንቁላል ወይም ቅድም እንደነገርኳችሁ ደግሞ ጥራጥሬ ለምሳሌ ባቄላ፣ አተር፣ እነዚህ ነገሮች ፕሮቲን በደንብ ስላላቸው በውስጣቸው ብንወስዳቸው ይመከራል ማለት ነው። በመጨረሻ ደግሞ የምናገኘው ፋት ነው። ፋት እንግዲህ ሁሉም አይነት ፋት ሳይሆን ኦሜጋ 3 የሚባል ፋት አለ። ይሄ ለህፃኑ ጭንቅላት እድገት በጣም ወሳኝ የሆነ
ንጥረ ነገር ነው። ይሄ ደግሞ የምናገኘው ሳልመን ከሚባል አሳ ነው። ስለዚህ እነሱን ካገኘን በደንብ ብንወስድ ይመከራል ማለት ነው። ወደ ክፍል 3 ስንሄድ ማስወገድ ያለብን የምግብ አይነቶችን ነው በዚህ ክፍል ደግሞ የምነግራችሁ። እስካሁን የነገርኳችሁ ብንወስዳቸው ወይም ብንመገባቸው በጣም ጥሩ የሚሆኑትን ነው። ቀጣይ ደግሞ ማስወገድ ያለብን እነግራችኋለሁ። አንደኛው ያልበሰለ ስጋ፣ ሁለተኛው ደግሞ ያልተቀቀለ እንቁላል፣ ሌላኛው ደግሞ አሁንም ያልፈላ ወተት። እሱን መውሰድ አያስፈልግም ማለት ነው። ምክንያቱም የተበከለ ሊሆን ስለሚችል እሱ ደግሞ ኢንፌክሽን ሊፈጥር ስለሚችል እሱን ማስወገድ ያስፈልጋል። ሌላኛው ደግሞ ስኳር የበዛባቸውን ምግቦችም ማስወገድ ያስፈልጋል። መጠጦችንም ምግቦችን ማስወገድ ያስፈልጋል። ይህ አላስፈላጊ የሆነ ክብደት በህፃንም ላይ ወይ ደግሞ በእናቲቱም ላይ ስለሚጨምር እሱ ደግሞ በወሊድ ጊዜ ያስቸግራል። ሌላም ደግሞ ለስኳር ነገር ስለሚያጋልጠን እሱን ነገር ማስወገድ ያስፈልጋል። ሌላኛው ደግሞ ማንኛውም አይነት አልኮል ወይም ደግሞ ሲጋራ ነገር ሙሉ በሙሉ ማስወገድ ያለብን። ቡና የምንጠጣ ከሆነ ደግሞ ቡናውንም በመጠኑ ማድረግ ያለብን፣ ማብዛት የለብንም። ካበዛን በህፃኑ እድገት ላይ የተወሰነ ችግር ሊፈጥር ስለሚችል እሱን መቀነስ ያስፈልገናል ማለት ነው። በክፍል 4 ደግሞ የተወሰኑ ማስታወሻዎችን እነግራችኋለሁ። በተለይ ስንመገብ በአንድ ጊዜ ብዙ ከመብላት ይልቅ በትንሽ በትንሹ እያደረግን 4-5 ጊዜ ወይም ደግሞ 6 ጊዜ ማድረግ ይሻላል። 3 ጊዜ አድርገን ብዙ ከመብላት በትንሽ በትንሹ እያደረግን ብዙ ጊዜ ብንበላ ይሻላል ማለት ነው። በተለይ ይሄ ማስመለስ ነገር ካለን ይህን ብናደርግ ይመከራል። በሌላኛው ደግሞ ውሃ በደንብ መጠጣት ያስፈልጋል። እስከ 3 ሊትር ምናምን ባለው በአንድ ጊዜ ሳይሆን አለፍ አለፍ እያለን በደንብ እንድንጠጣ ይመከራል ማለት ነው። ስለዚህ ለዛሬ ያመጣሁላችሁ እነዚህ ናቸው። ተመሳሳይ የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉት። ሌላ እርጉዝ የምታውቁት ሰው ካለ ይሄን ቪዲዮ ሼር አድርጉላቸው። በቀጣይ እስከምንገናኝ ሰብስክራይብ ያደረጋችሁ ጠብቁኝ። እስከዛው ቻው።